ሰላም ወዳጆች እንዴት ናችሁ? ዛሬም በኤልአርአይቲ እና በኤአይኤስ ቪዲዮ መጥቻለሁ። ምንድነው እንግዲህ የሁለቱም ልዩነትና አንድነት የአንድን መርከብ ዳታ የሚሰጡ ወይም ናቸው። ምን ማለት ነው? ኤአይኤስ ማለት አውቶማቲክ አይደንቲፊኬሽን ሲስተም ሲሆን በራዲዮ ዌቭ ሬንጅ ውስጥ ሊሰራ የሚችል በአንድ መርከብ ዊዝን ዘ ቪሲኒቲ ላሉ ለማንኛውም መርከብ ዳታ የሚሰጥ ነው። በማንኛውም መርከብ ዳታው አክሰስ የሚደረግ ፓብሊክ የሆነ ሪል ታይም ዲስፕሌይ የሆነ ነው። the basic primary function of AIS only collision avoidance the vessel which is in the vicinity በመርከቡ አካባቢ በአንድ መርከብ አካባቢ ላሉ መርከቦች ሪል ታይም ዳታ ስታቲክ ዳታ እና ዳይናሚክ ዳታ የሚሰጥ ናቪጌሽን ኤድ ኢኩዊፕመንት ነው። ለምሳሌ የአንዱ መርከብ ከዚህ ሰሌክት ላድርግና ስታቲክ ኤንድ ዳይናሚክ ዳታ የዛች መርከብ ምንድነው? ለምሳሌ እዚህ ጋር ሯቢ የሚባል መርከብ ይታየኛል። ሯቢ ሎክ የዚች መርከብ ስታቲክ ዳታ እና ዳይናሚክ ዳታ የሚባሉት ምን ናቸው የሚለው ስታቲክ ዳታ የሚባለው ሎኮል ሳይን አላት እቺ መርከብ፣ አይሞ ነምበር አላት፣ ሌንግዝ ኦቨርኦል አላት፣ ቢም አላት። እነዚህ በሙሉ የዚች መርከብ ስታቲክ የማይቀያየሩ ዳታ ሲሆን ዳይናሚክ ዳታ ግን ዲፔንዲንግ ኦን ዘ ኮንዲሽን ኤንድ ዘ ታይም የሚቀያየሩ ፖዚሽን፣ ላቲቱድ፣ ሎንጊቲዩድ፣ ስፒድ ኦቨር ግራውንድ አለ፣ ኮርስ ኦቨር ግራውንድ፣ እነዚህ የሚቀያየሩ ዳይናሚክ ዳታ ይባላል። ወደ ኤልአርአይቲ ስንመጣ ኤልአርአይቲ ማለት ሎንግ ሬንጅ አይደንቲፊኬሽን ኤንድ ትራኪንግ ሲስተም ሳተላይት ሲስተም ሆኖ ሳትሲ ጋር ኢንተግሬትድ የሆነ ሲስተም ነው። በየ6 ሰዓቱ ዊዛውት ኤኒ ሂውማን ኢንተርቬንሽን ዳታ የሚሰጥ ነው። ለፍላግ ስቴት፣ ለኮስታል ስቴት፣ ለፖርት ስቴት እና ፕራይመሪ ፋንክሽኑ ለማሪታይም ሴኩሪቲ ነው። በየ6 ሰዓቱ ዳታ ይሰጣል። ኤልአርአይቲ ሎንግ ሬንጅ አይደንቲፊኬሽን ኤንድ ትራኪንግ ሲስተም it is a system, it is not equipment። ሳተላይት ቤዝ ሲስተም ነው። ከሳትሲ ጋር ኢንተግሬትድ የሆነ በየ6 ሰዓቱ ብቻ ዳታ የሚልክ ነው እና በሞስትሊ አክቲቬት ይደረጋል፣ ኮንፊግሬት ይደረጋል አኑዋሊ። ሰርቲፊኬቱም አኑዋሊ ነው። ፍላግ ስቴት ኢሹ ያደርጋል ሰርቲፊኬቱን። አክቲቬት ከተደረገ ሲስተም ነው። ሲስተሙ ኮንፊገር ተደርጎ ሪአክቲቬት ይደረጋል። ዳታው በጣም ኮንፊደንሻል የሆነ ማለትም ሚስጥራዊ ዳታ ብቻ ለተወሰነ አካል ለታለመለት አካል ብቻ የሚልክ የአንድን መርከብ ታይም እና ፖዚሽን ለኮስታል ስቴት ቅድም እንዳልኩት ለኮስታል ስቴት፣ ለፍላግ ስቴት እና ለፖርት ስቴት እና እንደዚሁም ለተፈቀደለት አካል ብቻ ዳታ በየ6 ሰዓቱ የሚልክ ነው without any human intervention። ኤልአርአይቲ በማክሲመም እስከ 76 ዲግሪ ሳውዝ ኤንድ ኖርዝ የሚሰራ ነው። በዚህ ሬንጅ ውስጥ የሚሰራ ብቻ ነው። ፖላር አካባቢ አይሰራም ማለት ነው። ኤአይኤስ ግን በማንኛውም አካባቢ የሚሰራ ቤስት ናቪጌሽን ኤድ ኢኩዊፕመንት የሆነ ለኮሊዥን አቮይዳንስ የሚያገለግል ነው ማለት ነው። this is ኢኩዊፕመንት ነው ማለት ነው ኤአይኤስ። ኤልአርአይቲ ግን ሲስተም ነው። ሲስተም ሳተላይት ቤዝ ከሳትሲ ጋር ኢንተግሬትድ የሆነ ሲስተም ነው ማለት ነው።